ሰላም እንዴት ናችሁ ውዶቼ? ሁሉ ሰላም፣ ስራ፣ ህይወት እንዴት ይዟችኋል? እኛ ጋር በጣም ቆንጆ ነው፣ እግዚአብሔር ይመስገን። እንዴት ናችሁ እናንተ? እኔ በጣም ደህና ነኝ። ሰሞኑን ትንሽ ጠፋሁኝ። ብዙዎቻችሁ በስልክም በአካልም እየጠየቃችሁኝ ነበረ። እንዴት ነሽ አሁን ደህና ነሽ ወይ ምናምን ብዙ ሰው እያለኝ ነበር። ደህና ነኝ፣ ከሞላ ጎደል በጣም ደህና ነኝ። ብዙ ሰው እየደወለልኝ ስለሆነ ነው ይሄን ቪዲዮ እየሰራሁላችሁ ያለሁት። ደህና ነኝ። እውነት ለመናገር በጣም አሞኛል ትንሽ። አሁንም በጣም ግድ ስለሆነብኝ ነው የተነሳሁት። ለዛም ነው ትንሽ የጠፋሁት። ያው የነበረው ነገር በጣም ከባድ ነበረ ይመስለኛል። ስትረስ ምናምን ሳይሆን አይቀርም። እሱ ነገር ስለተደራረበብኝ ነው ትንሽ የመጨናነቅ ነገር ምናምን። አሁንም ቢሆን በጣም ራሴ ሁሉ በቃ ብቻ በጣም ከምነግራችሁ በላይ በጣም ድብርት ውስጥ ነኝ። ሁሉም ነገር አስጠልቶኛል እውነት ለመናገር ድክም አይነት ስሜት አለኝ በጣም። ይሄ እግሬ እጄ ምናምን ዛል እያለብኝ ነውና ዞሮ ዛሬም እና ነገን አይቼው የማይሆን ከሆነ እንግዲህ ቆየሁኝ በጣም ቆይ ዛሬም ቆይ ነገር ልየው እያልኩኝ ማለት ነው። የማይሆን ከሆነ ግን ግዴታ ነው ሐኪም ቤት መሄድ አይቀርም። እኔ በጣም ነው መርፌ የምፈራውና ለዛም ነው መድኃኒት መዋጥ አልችልም። መዋጥ አልችልም ስላችሁ በፊት ይሄ የታይፎይድ እና ታይፈስ መድኃኒት ታውቃላችሁ፣ እንደዚህ ይከፈታል እንዲህ ስታረጉትና መዋጥ ስለማልችል እሱ እንዲህ ተከፍቶ ነበር ዱቄቱን ሁሉ እምውጠው። በጣም ነው መድኃኒት መዋጥ የምቸገረው በጣም እንዴት እንደው አላውቅም። እንደኔ አይነት ሰዎች ካላችሁ እውነት እኔ ብቻ አይደለሁም ብዬ ራሴን እንዳጽናና ንገሩኝ፣ ኮመንት ጻፉልኝ። ይሄን ያህል ነው መድኃኒት መዋጥ ስለማልችል እንዲህ እየተከፈተ ነው መድኃኒት እንኳን የሚሰጠኝ፣ ወይ ደግሞ እንደዚህ ከሽክሼው በሆነ ነገር እንዲከሽክሼ ነው እሱን እንትን የሚል ከሆነ የምውጠው እና ሐኪም ቤት መሄድ በፍጹም በጣም የማልወደው ነገር ነው። ቆይ ዛሬ ይሻለኛል፣ ቆይ ነገ ይሻለኛል እያልኩ ቆየሁኝ። ህመሙም አልተወኝም። ስለዚህ ዛሬንና ነገን አይቼ ግን ያው ግዴታ ስለሆነ መሄድ አይቀርም እና ውጤቱን አሳያችኋለሁ። ምን ሊሆን እንደሚችል አላውቅም። የሚመስለኝ ያው ጭንቀት ምናምን ነው ሊሉ የሚችሉት። ዞሮ ከሄድኩኝ ነው እርግጠኛ አይደለሁም፣ ሊሻለኝ ይችላል። ጸሎት አድርጉልኝ በዛው። አሁን ናፍም ቤት የለም። እሱም አንቺ ከምትወጪ እኔ ልውጣ፣ አንቺም ተረጋጊ፣ እኔም ደግሞ መረጋጋት እፈልጋለሁ ብሎ ከቤት ወጥቷል። ግን አሁን እያሰብኩ ያለሁት ምንድነው ብዙ ሰውም ኮመንት ጽፉልኝ ነበረ፣ እንዲሁም በስልክም ስትመክሩኝም የነበራችሁ ሰዎች አላችሁ። ዋናው ነገር የራሴ ጥፋት ነው። ከመጀመሪያ ጀምሮ ምንም ጥያቄ የለውም ጥፋቴ ነው። ጥፋቴን አምኛለሁ ከመጀመሪያም ጀምሮ። ምክንያቱም እውነት ነው አዝያት መሄድ ይችል ነበር፣ ይዘሻት አትሄጂም ነበር ወይ ብዙዎቻችሁ እንደዛ ስትሉ ነበር። እኔ አጥፍቻለሁ፣ አላጠፋውም አልልም። ትልቅ ጥፋት አጥፍቻለሁ። ልጄንም በጣም የበደልኳት ያህል ስሜት ነው እየተሰማኝ ያለው። ዞሮ ያ ሁሉ አልፎ እኔ ምንድነው በቃ በጣም ላፊ ነገሮችን አበዛቸውና በዛ ምክንያት ነው እኔም ስሜታዊ ሆኜ የተናገርኩት እንጂ ጥፋቴን አምኛለሁ፣ በደንብ አውቃለሁ፣ ጥፋተኛ ነኝ። ዞሮ ያም ሆነ ይህ አሁን ነገሮችን ለማስተካከል በጣም እየሞከርኩኝ ነው። አሁን ቤቴ በቃ ምን ልበላችሁ በጣም የሚደብራችሁ የሚጨንቃችሁ ጊዜ ሜርሲም የለችም። ሜርሲም ወደ ስራ ገብታለች። እኔና ማየነን ያለ ነው። በጣም ነው የሚጨንቀው። በጣም በቃ ይሄ የሚያስጠላ ስሜት ውስጥ እንግዲህ እንዴት አድርጌ እንደምነግራችሁ አላውቅም ስሜቱን። ሁሉም ነገር በጣም ያስጠላል እና ነገሮችን ወደ በፊታቸው ለመመለስ አሁንም ቢሆን እየሞከርኩኝ ነው። እንዴት አድርጌ ማስተካከል እንዳለብኝ አላውቅም።
እውነት ለመናገር ናፍም መኪናውን ትቶ ነው የሄደው። መኪናውም ቤት ነው ያለው። አዲስ አበባ ውስጥ እንዳልሆነ አውቄያለሁ። ከወንድሙ ጋር አንድ ላይ ናቸው። ደህና ነው ምናምን ብሎኛል። ወንድምየውን አውርቼዋለሁ እና አዲስ አበባ ውስጥ አይደለም ያለው። ዞሮ ግን በቃ አሁን ላይ እየተሰማኝ ያለው ስሜት ልነግራችሁ አልችልም። የእውነት በቃ ይሄ ውስጤ በጣም ነው ፍርሃት የሚለኝ። ይሄ ልቤ በቃ ልቤ በጣም ነው የሚደነግጠው። በጣም በቃ ከምነግራችሁ በላይ ልቤ እያገዴ ነው እያወራሁ ብሎ ያለው ማርያም ማለት በቃ ምንም አይነት ለቅሶም ሆነ ምንም አይነት ነገር በቃ እዚህ ጋር እንትን ላልል ነው ራሴን አሳምኜ የወጣሁት። ምንም ኢሞሽናል አልሆንም ምናምን ብዬ ማለት ነው። ግን በጣም ብስጥ ውስጥ ነው ያለሁት። በቃ በጣም የሚያስጠላ ባህሪ ያለኝ ደግሞ ሲደብረኝ ምግብ መብላት ያስጠላኛል፣ የማማ ድምፅ ያስጠላኛል። በቃ ሁሉ ነገር ነው የሚያስጠላኝ። ለተንኮል ደግሞ ወይ ማዬ ንጭ ትላለች፣ መተኛት ከፈለኩ ወይ እሷ አትተኛለኝም። ከሌላው ጊዜ በበለጠ በቃ ወይ ታስቸግረኛለች ምናምን። ሌላ ጊዜ ተኝ ካልኳት እንኳን ለመተኛት አትቸገርም። አሁን ግን በቃ እኔ ካመመኝ እሷም አትተኛም፣ በዛ ላይ የሚያግዘኝም ሰው የለም እና በጣም ከባድ ነው። እንደዚህ እንደማወራላችሁ አይደለም። በቃ ወዲያው ራሴን በጣም ለማረጋጋት ሞክራለሁ። ግን በቃ ልቤ በጣም ነው የሚደነግጠው። ፍርሃት ይሰማኛል። ከዛ ደግሞ እንዴ ምን ሆኜ ነው ምናምን ብዬ ደግሞ ወደ ራሴ መለስና ጸሎት አደርጋለሁ። በቃ ቆይ እስቲ ምናምን ብዬ ራሴን ለማረጋጋት ድጋሚ ሞክራለሁ። ከዛ ግን ዞር ስል ብቻዬን ነኝ። በቃ ከዛ መልሼ ደግሞ የማይሆን ስሜት ውስጥ እገባለሁ። ግን በዙሪያዬ በጣም ብዙ ሰዎች ሊያረጋጉኝ የሞከሩ ነው በዚህ አጋጣሚ ማለት ነው። ጓደኞቼም በስልክ በጣም እንትን እያሉኝ ነው እና እነሱን አውርቼ ምናምን እሺ ምናምን ብዬ ልክ ዞር ስል አሁንም ብቻዬን ነኝ። ሲቀጥል ይቺ ትንሽ ልጅ ከኔ ጋር ነው ያለችው። እሷንም በድብትሬት እያደረኩት አይደለም። በቃ የሆነ ድብርት ውስጥ ስትሆኑ ድምፅ ሁሉ የሚያስጠላችሁ ነገር አለ። በቃ ድምፅ አስጠልቶኛል። እሷንም በቃ ይሄ ትዕግስት ልጅ በጣም ትዕግስት ይፈልጋል። ምግብ ማብላት ምን ያህል ትዕግስት እንደሚያስፈልግ በተለይ ለእናቶች አልነግራችሁም። እና ያንን ትዕግስት ከየት አምጥቼ ይቺ ልጅ ምግብ አበላለሁ? በቃ እኔ አላቅም። አሁን ላይ በጣም ከምነግራችሁ በላይ እያስፈራኝ ያለው ነገር ቤተሰቤን እንዳላጣ፣ ቤተሰቤን እንዳልበትን በጣም እየፈራሁኝ ነው። ከምንም በላይ ደግሞ በእኔ ምክንያት ቤተሰቦቼን እንዳልበትን በጣም እየፈራሁኝ ነው። አዲስ አበባ ውስጥ እንዳልሆነ ነግሬያቸዋለሁና የት እንደሆነ ምንም ነገር አላቅም። የራሴ ጥፋት ማንንም ሰው በእኔ ጥፋት ሰው ማጣት አልፈልግም እና ህይወቴን በራሴ ምክንያት በራሴ እጅ እንዳላጣው በጣም እየፈራሁኝ ነው። በጣም ነው ልቤ እየደነገጠ ያለው። ሰው በራሱ ጥፋት የሆነ ነገር ማጣት ምን ያህል ከባድ እንደሆነ ታውቃላችሁ። እንዲው አላቅም፣ መገፋት ይሻላል ከመግፋት አይደለም። መበደል ይሻላል ከመበደል እና እኔ በራሴ ነገር ትዳሬ እንዳላጣው በጣም ነው እየፈራ ያለው። ያም ይመስለኛል በጣም ልቤ በጣም እየደነገጠ ያለውም ለዛ ይመስለኛል። ብቻዬን ሆኜ እውነት ለመናገር ብቻችሁን ስትሆኑ ብዙ ነገር ታስባላችሁ እናንተ። በስማም የማይመጣብኝ ሀሳብ የለም፣ የማላስበው ነገር የለም። በቃ በስማም ወለንፈስ ቅዱስ በጣም ብዙ ነገር ነው እያሰብኩ ያለሁት። ራሴን በጣም እንዳይ ነው ያደረገኝ። ወንድ ልጅ በጣም ክብሩን ይወዳል አይደለም?
በክብሩ ማንም ሰው አይደራደርም። ወንድ ብቻ ሳይሆን ሴትም ልጅ በክብሩ አትደራደርም። እና ብዙዎቻችሁ እንደዛ ስትሉኝ ስለነበረ ነው ክብሩን የነካሽው ስለመሰለው ነው አይነት እንትን። ግን ሰውን ሁሌም ሰውን ማስደሰት አይቻልም። በቃ እኔ የዛን ሰዓት ሰው እንዴት በቃ ብቻ እንዴት አድርጌ ልንገራችሁ፣ እኔ የማስብበት መንገድ እና እሱ የተረዳበት መንገድ ለየቅን ነው። ዞሮ ነገሮችን አስተካክላለሁ ብዬ አስባለሁ ከፈጣሪ ጋር። በቃ በጣም የምፈራው ነገር ነው ማርያምን። ይሄ ሰው ተለያይቶ ምናምን ማውራት ሁሉ ነው የሚከብደኝ። ላፊ እንኳን ይዘገንነኛል እና ያን ቃሉን እንኳን ማውጣት አልፈልግም። ዞሮ ፈጣሪ አለ። በጣም ጸሎት እያደረኩ ነው። እናንተም ደግሞ በጸሎታችሁ አግዙኝ። ናቱም ወደ ቤቱ ተመልሶ ልጄን በሰላም ያጠፋሁትን ጥፋትም አስተካክዬ ነገሮችን በሰላም ትዳሬን ወደ ነበረበት ለመመለስ በጣም ጸሎት ያስፈልገኛል። ብዙ ሰውም ጸሎት ያስፈልግሻል ስትሉኝ ነበር። እውነት ነው፣ ጸሎት በጣም ያስፈልገኛል። እናንተም በጸሎታችሁ አግዙኝ። ዛሬ እንግዲህ ብዙ ነገር ልላችሁ አይደለም የመጣሁት፣ የማወራው ነገር ሁሉ ጠፍቶብኛል። ዞሮ ደህና ነኝ ከሞላ ጎደል። ይኸው እንደምታዩኝ ነኝ። ማውራት ብዙ አልቻልኩም። የእውነት በጣም እየደከመኝ ነው፣ ልቤን በጣም እየደከመኝ ነው እና ነገሮች ተስተካክለው በጥሩ ነገር እንደምመጣ ተስፋ አደርጋለሁኝ። ለማንኛውም በጣም ነው የምወዳችሁ ቤተሰቦቼ፣ በጣም ነው የማከብራችሁ። ተጨንቃችሁልኝ አይዞሽ እያላችሁኝ ለነበራችሁ በሙሉ ጥሩ ነገሬን የምትመኙ በሙሉ በጣም ነው የማመሰግነው። ከዚህ በላይ ባወራችሁ ከዚህ በላይ ብናወራ በጣም ደስ ይለኝ ነበር። ማየኝ ብቻዋን ናት። እኔ መተኛት እፈልጋለሁ። ትንሽ እንኳን እንቅልፍ ከወሰደኝ እውነት ለመናገር እንቅልፍ ሁሉ ነው እምቢ ያለኝ። እንቅልፍ በጣም ከባዱ ነገር እንቅልፍ ማጣት። እንደ እንቅልፍ ማጣት ከባድ ነገር የለም። ምክንያቱም ምንም አድርጋችሁ አንዴ እንቅልፍ እምቢ ካላችሁ በምንም አይነት ታምር እኔ እንቅልፍ አይወስደኝም። አንዴ የሆነ ነገር ማሰብ ከጀመርኩ በፍጹም እንቅልፍ አይወስደኝም፣ ይነጋል። ሌሊቱ ረጅም ነው። በስመ አብ ወወልድ ወመንፈስ ቅዱስ። እኔ እንደዚህ ጊዜ ሌሊቱ የረዘመብኝ ጊዜ አላስታውስም። ሌሊት ላይ የምታስቡት ነገር አእምሯችሁ ላይ የሚመጣው የሚያስጠላ ሀሳብ ነው የሚመጣላችሁ። በቃ በጣም የሚያስጠላ ለምን እንደው አላውቅም። አንደኛ ሌሊቱ ረጅም ነው። ሲቀጥል የምታስቡት ሀሳብ የሆነ ጥሩ ያልሆነ ሀሳብ ነው የምታስቡት እና እንቅልፍ ማንም ሰው ማርያምን በእንቅልፍ አትቀጡ። ማርያምን በእንቅልፍ በስመ አብ ወወልድ ወመንፈስ ቅዱስ መተኛትን የመሰለ ነገር የለም እና ብዙ ባወራችሁ ደስ ይለኝ ነበር። ዛሬ እንግዲህ አትቀየሙኝ በእናታችሁ። ለማንኛውም እወዳችኋለሁ። ነገሮችን አስተካክዬ ቤቴን ወደ ድሮ መልሼ በጥሩ ነገር እመጣለሁ ብዬ አስባለሁ። እወዳችኋለሁ። ቻው